ስላሴ አምላኬ ብዬ ዘምራለሁ። ስላሴ አምባዬ ብዬ እቀኛለሁ። ሰማይና ደመና ሳይቀር አዝርቱ በእርሱ ተፈጠሩ። ብርሃን ጨለማ እንዲሆን በተራ ለዓለሙ ሁሉ ፀሐይ እንዲያበራ እንድትሰለጥን ጨረቃ በሌሊት ስላሴ አዙሮ ፈጠረ ከዋክብት። ስላሴ አምባዬ ብዬ ዘምራለሁ። ስላሴ አምላኬ ብዬ እቀኛለሁ። ሰማይና ደመና ሳይቀር አዝርቱ በእርሱ ተፈጠሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ፍጹም ሰላም እንደምን እስከዚህ ሰዓት ቆያችሁ? አሜን። እስከዚህ ሰዓት የጠበቀን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነና የከበረ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። በዛሬ ተከታታይ የቴዎዶኮስ በገና ትምህርታችን ደግሞ ስላሴ አምባዬ ብዬ ዘምራለሁ። ሰማይና ምድር ደመናት ሳይቀሩ አዕዋፍ አዝዕርት በእርሱ ተፈጠሩ እያልን በጋራ እንዘምራለን፣ ወይም ደግሞ መዝሙሩን በጋራ እናጠናለን፣ ቁጥሮቹን በጋራ እናወጣለን ማለት ነው። ከዚህ በፊት እንደተነጋገርነው መዝሙሩ የዘማሪ አቤል ተስፋዬ መዝሙር ነው፣ የበገና መዝሙር ነው። ነገር ግን ሁላችንም እየደረደርን እንጠቀምበት ዘንድ በጋራ ቁጥሩን አውጣን መደርደር ያስፈልጋል ማለት ነው። ቁጥር እንግዲህ ምናልባት ተጽፎ ቢሰጠን ራሱ እንደዚህ ፈጠን ያሉ ድርደራዎች በቁጥር አይደረደሩም። እንደው የቆጠራ ድርደራዎች ናቸው። ብዙ ጊዜ በጣም እስከምንለምድ ማውጣቱን እስከምንለምድ ቅኝቶቹን እስከምንረዳ እንደዚህ የምንለማመድባቸው ማለት ነው። ስለዚህ በጋራ እናወጣለን ማለት ነው። ስለዚህ በመጀመሪያ ቅኝቱ ምንድን ነው የሚለውን ስናይ ቅኝቱ ዋኔን ቅኝት ነው። ስለዚህ በገናችንን በዋኔን ቅኝት እንቃኛለን በራሳችን በምንችለው ሜጀር ከቃኘን በኋላ ከዛም በኋላ ምንድነው ዜማውን ማጥናት ነው ማለት ነው የሚሆነው። ዜማውን መዘመር፣ ከዛም በኋላ ቅኝቱ ማወቅ፣ ከዛ ቁጥሩን ማውጣት፣ እያንዳንዳቸው ስቴፖቹን ተከትለው ይሄዳሉ ማለት ነው። ስለዚህ እየዘመርነ በጋራ እናወጣዋለን። ስላሴ እችኛውም 4-4-2 4-4-2 ከፈለግን አራትን 1-4 ብናደርጋትም ታምራለች። ግን 4-4-2 ስላሴ 4-4-2 ደብል 4 ከዛ 2 ማለት ነው። ስላሴ አምባዬ አሁን ስለዚህ ስላሴ ብለናል። አምላኬ ስላሴ አምላኬ አምላኬም እንደዛው ስላሴ አምላኬ 4-4-2 ከዛ 4-4-2-4-2 ድርብ። እንግዲህ ዜማውን እየሰማን ነው የምናወጣው።
ስላሴ አምላኬ 4 2 4 2 ድርብ ነው። 4 2 ከዛ 4 2 ድርብ ብናረጋት ታምራለች። ስላሴ አምላኬ 4 4 2 ስላሴ ነው። አምላኬ ደግሞ 4 2 ከዛ 4 2 ድርብ። ቀጣዩዋ 4 5 1 4 5 1 3 ድርብ 4 5 ድርብ 1 ቆጠራ 4 5 ድርብ 1 3 ድርብ። ስለዚህ ረጋ አድርገን እንየው። ስላሴ ስላሴ አምባዬ አያችሁት? ይሄኛው 4 5 ድርብ 1 ቆጠራ 4 5 ድርብ 1 3 ድርብ ይሆናል ማለት ነው። ስላሴ አምባዬ ብየዘምራለሁ። ይኸው 3 1 ይቅርታ 3 ከዛ 1 5 ድርብ 1 3 በመጀመሪያ ከዛ 1 5 ድርብ መልሰን 5 እሺ 3 1 5 ድርብ ከዛ 5 ብቻዋን ማለት ነው። ስላሴ አምላኬ ብየዘ እስከዚህ ድረስ 3 1 5 ድርብ ከዛ 5 ቆጠራ ብየዘምራለሁ። እንጨርስ። ስላሴ አምባዬ ብየዘምር 4 2 ድርብ ብየዘምራለሁ ከዛ 4 2 ድርብ 4 2 ቆጠራ 4 2 ድርብ ማለት ነው። 4 2 ቆጠራ 4 ድርብ ምን ካልነው በኋላ 3 1 5 ድርብ 5 ቆጠራ ካልነው በኋላ 4 2 ድርብ 4 2 ቆጠራ 4 2 ድርብ ማለት ነው። ስለዚህ እናንተ ድምፁን እየሰማችሁ ስለምታወጡት ለማረጋገጫ ነው አብረን እንዘምር ዘንድ ይህንን ትምለው እንጂ መጀመሪያ እናንተ ቀድማችሁ እንግዲህ እዚህ ላይ ስለተማርን እንዴት ይወጣል የሚለውን ቀድማችሁ ትሞክሩታላችሁ። ከዛ ግን አብረን እያረጋገጥን እርስ በርስ እንዲሁ እየተማማርን እንድንሄድ ነው ቁጥሮቹን የምነግራችሁ እንጂ ቁጥር እንደዚህ እያወጡ ለመናገር ራሱ ያስቸግራል። ማለት እዚህ ጋር በትክክል እየደረደርነው ለማውጣት ግን ስንናገረው ምን ልንል እንችላለን? ሚስ ልናደርግ እንችላለን። ስንጽፎም እንደዛው። ስለዚህ ለዛ ነው ቁጥሩን አውጦ መጻፍም ሆነ በቁጥር እያዩ መደርደር የማይመከረው። ብዙ ጊዜ እንደዚህ አይነት መዝሙሮችን መዘመር ስለማንችል ነው። ይህም ብቻ ሳይሆን ሌሎቹ እንዳብነት አነሳ እንጂ በጣም ብዙ መዝሙሮች አሉ። እስካሁን የዘመርነው ረጋ አድርገን ዘምር። ስላሴ አምባዬ ብየዘምራለሁ። ስላሴ የመጀመሪያው ስላሴ አምላኬ ነው። ስላሴ ትሪፕል 4 2 ወይም ደግሞ 3 ጊዜ 4 2 ድርብ ማለት ነው። ስላሴ ከዛ 3 1 ማለት ነው። ስላሴ 3 2 ድርብ ይቅርታ 3 1 ድርብ። ስላሴ አምላኬ ብየዘምራለሁ። ስላሴ እስከሚለው ያው ማንን መጨመር 3 1 4 5 ድርብ 3 1 4 5 ስላሴ አምባዬ ያው ስላሴ አምባዬ። ስለዚህ ጨረስን ማለት ነው። እስከዚህ ረጋ አድርገን እንበለው። እኔንም ጣቴን እያያችሁኝ አብራችሁ እንድዘምሩ ነው። ስላሴ አምላኬ ብየዘምራለሁ። ስላሴ አምባዬ ብዬ እቀኛለሁ አይደል?
ይቺ ነች። እሺ ከፋፍለን እንያ 4 5 ድርብ 3 1 ማንን መጨመር 4 5 4 ቆጠራ መጨመር 4 5 ድርብ 4 ቆጠራ አያችኋት 1 5 ድርብ 1 3 ማንን መጨመር 1 5 1 3 3 1 ይቅርታ 1 5 3 1 መጨመር ስላሴ አምባዬ ዘምራለሁ ስላሴ አምላኬ እቀኛለሁ 1 5 እንጨምራታለን ከዛም በኋላ 4 5 1 3 መጨመር ረጋ አድርገን እንየው እስካሁን ያልነው ትንሽ ፈጠን ስለሚል በደንብ ፖዝ ያደረግና ማየት ወይም ደግሞ እንደዛ ማየት ስላለብን ወይ ለማውጣት ደግሞ እሱን ማድረግ ስላለብን ነው። እሺ እንጀምር። ስላሴ አምላኬ ይሄ ስላሴ አምላኬ ነው። ከሶ ዘምራለሁ ስላሴ አምላኬ ይችኛዋ ነች ምናልባት ልታስቸግር የምትችል ይች ነች። ረጋ አድርገን ይኸው ይች ነች ልታስቸግር የምችለው ይችኛዋን ያው ረጋ አድርገን አየናት ማለት ነው። እስካሁን ያልነውን እንበለው። ስላሴ አምባ አምላኬ ምራለሁ ስላሴ አምባዬ እቀኛለሁ ሰማይና ቀላል ነው። ትሪፕል 3 ማለት ነው ወይም ደግሞ 3ን 3 ጊዜ ሰማይና ከዛ 1 ከዛ 3 1 5 ሰማይና ይኸው 3 1 ድሮ ከዛ 3 ነው ያደረኩት ሰማይና ሰማይና ማን 3 2 3 ቀጣይ ሰማይና ያው ከዛ 3 1 5 ነው የጨመርኩት ሰማይና 3 1 5 3 1 4 5 ድርብ ከዛ 3 1 ድርብ 1 ከዛ 3 2 3 ሰማይና ምድር ቀጣይ 4 5 1 4 5 1 3 ድርብ 4 5 1 4 5 1 3 ድርብ ሰማይና ምድር
ያው እስካሁን ያልነው ማለት ነው። አሁንም ትንሽ እዛ ላይ እንደዛኛው የምታስቸግር የተዋነች ሰማይና ምድር እስከዛ ታስቸግር። ይችም አታስቸግር። ይችነሽ የምታስቸግር ይኸው አራት አምስት አንድ አራት አምስት ሶስት አንድ ደረብ። አሁን ደመና ሳይ ሰማይና ምድር ደመና ይኸው አንድ አራት አራት ደመና ሳይቀር ደመናት ሁለት ሶስት ደመና ሳይቀር ሁለት ሶስት ሶስት ሁለት ደመና ሁለት ሶስት ሁለት ተመልሰን ከዛ የቀድሟ ነች ይኸው ደመና ሳይቀር አእዋፍ አይደል? ቀላል ነው። ይኸው አንድ አምስት ወይም ማን አራት አምስት ከአንድ አምስት አራት አምስት ደብል አራት አምስት ከዛ አንድ አራት አምስት አንድ አራት አምስት ከዛ ተመልሰን ተደጋጋሚ ቁጥሮች አሉት አንድ ሶስት ተመልሰን ማለት ነው። አዘርቶ ያው አራት አምስት አራት ሁለት ያው አራት አምስት አራት ሁለት አራት ቆጠራ ሁለት ቆጠራ አራት አምስት ደረብ ያው ይሄኛው ሆነ ማለት ነው። አዝርቱ በእርሱ ተፈጠሩ ምትቀራል ቀላል ነች። ያው አራት ሁለት ሶስት ከዛ አራት ሁለት ሶስት ሁለት አራት ያው ተፈጠሩ ያው አራት ሁለት ሶስት ሁለት አራት ሁለት አራት ሁለት ደረብ አለቀ። እርሱ ተፈጠሩ ጨረስን ማለት ነው። ቁጥሩ ይሄኛው ነው። እንዘምረዋለን ረጋ አድርገን ሌሎቹንም አብረን እየጨመርን ተመሳሳይ አድርገን እንዘምራቸዋለን። ስለዚህ ብዙ ጊዜ ራሳችን ማውጣታችን የሚጠቅመን ለዚህ ነው። ኢቭንሊ ላንጽፈው ሁሉ እንችላለን ማለት ስለማይጠቅመን ነው። ዲፔንደብል መሆን እንዳንችል ማለት ነው። ስለዚህ ግን ቢያንስ ከቻልነ በመጀመሪያ የምትሞክሩት ምን አድርጋችሁ ነው እንደዛ ስለምንሞክር ማለት ነው። ድምፁን ሰምታችሁ ወይም ደግሞ ዜማውን ከሰማችሁ በኋላ እነዚህን ስቴፖች ጠብቃችሁ መጀመሪያ በደንብ መስማት ከነመሸጋገሪያው፣ ከዛ ደግሞ ምኑ በድምፅ መዘመር መቻል፣ ከዛ የዘመርነው ቅኝቱን ኤግዛክት ቅኝቱን ማግኘት መቻል፣ ከዛ በራስ ሜጀር በገናውን ቃኝቶ ምን መሞከር፣ ከዛም በኋላ ግን ምን ለማረጋገጥ ያህል ነው እንደዚህ አይነት ጥናቶችን ምናካሄደው። በቁጥር የሚወጡትን በቁጥር ልንጽፋቸው እንችላለን። እነዚህ ግን በቁጥር የሚጻፉ አይደሉም። በተለይ ቆየት ያሉ መዝሙሮችን ፈጠን ያሉ መዝሙሮች በቁጥር እንዲጻፉም ሰጀስት አይደረግም። ስለዚህ በዚህ መልኩ አብረን እንዘምረዋለን። ተመሳሳይ ነው ሌሎቹ። ይሄን አወጣን ማለት ሙሉውን ዘመርን ማለት ነው። ምናልባት ድርቡ፣ ፍጥነቱ እነዚህ የራሱ የሆነ ልምምድ ይጠይቃሉ። የራሱ የሆነ የምንለማመድበት የራሱ የሆነ ስቴፕ አሉት። አስሩን መቃኘት ማለት ሁሉንም የበገናችን ድምፅ የተስተካከለ እንዲሆን ግርፍን ጨምሮ በተለያዩ ትምህርቶች ያው ስለምናገኘው ማለት ነው። ስለዚህ ይህን ሁሉ እንግዲህ ምናልባት ፍላጎት ያላችሁ
በኦንላይን መሰልጠን የምትፈልጉ በሀገር ውስጥም ከሀገር ውጭም ያላችሁ በታኦዶኮስ በገና መሰልጠን ትችላላችሁ ማለት ነው። ከመጀመሪያ ዙር ጀምሮ እስከ አድቫንስ እስከ ማጠናከሪያ ትምህርት ፕሪሚየም ብለን እስከምንጠራው እስከ ግርፍ ትምህርት ድረስ እየሰጠን እንገኛለን። ጥራት ያላቸውን በገናዎችም እየሰጠን እንገኛለን ማለት ነው። እየሸጥ በተመጣጣኝ ዋጋ እየሰራን እንገኛለን። በአድራሻችን ታገኙናላችሁ። እንዲሁም በአካል 4 ኪሎ አልፋ ዩኒቨርሲቲ ፊት ለፊት እንገኛለን። በአካል እንግዲህ እግዚአብሔር ቢወድና ቢፈቅድ በቅርቡ ስልጠና እንጀምራለን፣ ምዝገባ እንጀምራለን ማለት ነው። ስለዚህ ቁጥሮቹን አይተናል። በጋራ አብረን እንዘምር። ከመጀመሪያ እንጀምር። ስላሴ አምላኬ እዘምራለሁ፣ ስላሴ አምላኬ እቀኛለሁ፣ ሰማይና ምድር ደመና ሳይቀር አዝርቱ በእርሱ ተፈጠሩ። ብርሃን ጨለማ እንዲሆን በተራ ለዓለሙ ሁሉ ፀሐይ እንዲያበራ እንድትሰለጥን ጨረቃ በሌሊት ስላሴ አስውቦ ፈጠረ ከዋክብት። ስላሴ አምላኬ እዘምራለሁ፣ ስላሴ አምባዬ ብዬ እቀኛለሁ፣ ሰማይና ምድር ደመና ሳይቀር ስላሴ በእርሱ ተፈጠሩ። ወይም አዝርዕተ አዕዋፍ በእርሱ ተፈጠሩ ነው። በተመሳሳይ ነው የሚሄዱ። አሁን ለምሳሌ በእግር የሚሄዱ የሚበሩ በምድር ላይ ያሉ በጥልቅ የሚሆኑ በስላሴ ዘንድ ናቸው ታውቀው በካህንነቱ በእርሱ ተፈጥረዋል። ስላሴ አምላኬ እዘምራለሁ፣ ስላሴ አምባዬ ብዬ እቀኛለሁ፣ ሰማይና ደመና ሳይቀር አዝርዕቱ በእርሱ ተፈጠሩ። በተመሳሳይ ነው የሚዘመረው ማለት ነው። በተመሳሳይ ነው የሚዘመረው። ምናልባት ይህን መዝሙር ለመዘመር መጀመሪያ እንዳልኩት ምንድን ነው የጣት ፍጥነት፣ አንደኛ የድር ፍጥነታችን በደንብ መፍጠን ስላለበት የተለያዩ ድርቦች ስላሉ እነሱን በፍጥነት መዘመር። ከዜማ ጋር እንዴት ነው ጣታችንን ፍጥነቱ የምናስኬደው? ይሄ የራሱ የሆነ ፕራክቲስ ይፈልጋል ማለት ነው። ፕራክቲስ አለው። እንግዲህ በዩቲዩብ ቻናልም የተወሰኑ የተለቀቁ ትምህርቶች አሉ። በእኔም በሌሎች ወንድሞች አባቶች ትምህርት እህቶችን መምህራን እንግዲህ ኦንላይን ታገኟቸው ይሆናል። በታኦዶኮስ ቲዩብ ታገኟቸዋላችሁ እንደዚህ አይነት ስልጠናዎቹን። በተጨማሪ ግን እነዚህ አይነት ስልጠናዎች በአድቫንስ ክላስ እንዴት ድርብ
እንለማመድ። የድርብ መዝሙሮች ቁጥር ማውጣት፣ በራስ ቁጥር ማውጣት፣ ከቁጥር ጥገኝነት መላቀቅ የሚለው ሙሉ ለሙሉ ቁጥር ሳናይ እንዴት ነው መዘመር የምንችለው? እነዚህ ሁሉ የአድቫንስ ትምህርቶች ናቸው። ሌሎቹ እስከ ግርፍ ድረስ ስልጠናዎቹን በኦንላይን እንግዲህ እየሰጠን እንገኛለን። በሀገር ውጭም ከሀገር ውስጥም በሀገር ውጭ ያላችሁ ውስጥም ያላችሁ ትምህርቱን ማግኘት ትችላላችሁ። ብዙዎች እየተማሩ ነው፣ እየተማማርን ነው ማለት ነው። ስለዚህ በአድራሻችን ደውሉልን በ0913119229 እንዲሁም 4 ኪሎ የሚገኘው ቢሮአችንን መጣችሁ ብትጎበኙም እንዲሁ እግዚአብሔር ቢወድና ቢፈቅድ በአካል ለመጀመር እንግዲህ ምዝገባ በቅርቡ እንጀምራለን እግዚአብሔር ቢፈቅድልን። እንዲሁም ተጨማሪ ትምህርቶቹን የምትፈልጉ በአድራሻችን ልታገኙ ትችላላችሁ ማለት ነው። በተጨማሪ ቦታ ጊዜ ሳይገድባችሁ በፈለጋችሁት ሰዓት ገብታችሁ የምትማሩበት ዌብሳይት አዘጋጅተናል። ይህም መዝሙሮች እዛው ላይ ያሉ ከጥንት እስካሁን እስካሉ መዝሙሮች በኮሌክሽን ደረጃ የተዘጋጁ ማለት ነው። አልበም የተዘጋጁ መጽሐፍት የሚገኙበት፣ የመማሪያ ቪዲዮዎች በየሌሉ የሚገኙበት የህፃናትን ጨምሮ ማለት ነው። በአድራሻችን አናግሩን፣ ሊንኩን እንልክላችሁና ጆይን ታደርጉላችሁ ማለት ነው። እዛው ላይ ያለውን ትምህርት በጋራ እንማማራለን። መጠየቅ እዛው ላይ ጥያቄ መጠየቅ ይቻላል። ቀጣይ እግዚአብሔር ቢወድና ቢፈቅድ አስተርእዮ ኮነ የሚለውን የዘማሪ ዘውዱ የበገና መዝሙር በጋራ እናጠናለን ማለት ነው። እግዚአብሔር ይፍቀድልን። ትምህርቶቹን የምትፈልጉ በአድራሻችን አናግሩን። ስለምታግዙ እንግዲህ እንደ አቅም ነው እዚህ ጋር ማሳየው። እናንተ ደግሞ ስለምትመክሩን መንገዱን እንግዲህ ስለምታስተካክሉኝ መንፈሳዊ እህቶቼ፣ ወንድሞች፣ አባቶች፣ እናቶች እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ቀጣይ ጥናት እንገናኛለን ማለት ነው። እስከዛው ድረስ ሰላም ቆዩ።